ነበር ፓስተሩ ጋር ሄድና ሁሌም ይላል ፓስተር ምን ዋጋ አለው የኔ ትዳር ይላል ምን ነው የ31ን አላገባሁም ይላል የምሳሌ 31ን አላገባሁም እኔ ይላል ሁሌ ይሄን ነው ደጋግሞ ፓስተሩ ይመክረዋል ምን ይለዋል ተመልሶ ይመጣል ምን ዋጋ አለው ፓስተር የምሳሌ 31ን አላገኘውም ይላል ፓስተሩ ተበሳይቶ እንዲያለው አንድ ቀን የኔ ወንድም የምሳሌ 31 ባለ ትዳር ናት ሷ ማግባት አትችልም አግብታለች እሷ ስለዚህ የቀበሌ 01ን አክብረህ ኖር አለው ከቀበሌ 01 ጋር ተስማምተህ ኖር አለው አይው ሌላ አንመኝ ያለን አክብረን እንኖር ቤት በጥበብ ነው እንጂ በጠብ አይሰራም አንድ ቀን እኔ ትምህርት ቤት ሆኜ ሚስቴ ደወለች ሄሎ አለች ብዙ ጊዜ ሴቶች ሲደውሉ መጀመሪያ ሲደውሉ የሚሏት ቃል አለ በላሁም አይደለም ጠጣሁም አይደለም ወደ ባላቸው ሲደውሉ ሚስቴ የምትለው የት ነህ ነው በቃ ይችላል እኔ ታዝቢያቸዋለሁ በቃ ከኔ ሚስት ደውሎ እንዴት ዋልክ የኔ ቆንጆ ምናምን ብለው ወደ ጉዳያቸው አይገቡም የት ነህ ነው በቃ ወንድም ይበሳጫል አትበሳጭ ስብሰባ ላይ ይሆናል ብላ ነው መኪና እየነዳ ይሆናል ብላ ነው ፖዚቲቭ ቲንኪንግ ያኖራል ዝም ብላ ያለህበትን በትትና መናገር ነው የት ነህ ዜብራውን እየተሻገርኩ ነው እንደዚህ የሚባል ሃይዌይ ላይ እየነዳሁ ነው ምን ነው የኔ ቆንጆ ነው የሚባለው አንዳንድ ወንድ ይላል የት ብዬ ልንገርሽ ከተማውን ታውቂዋለሽ እንዴ ይላል አለቀ በቃ ቤት በጥበብ ነው የሚሰራው እንጂ በጠብ አይሰራም ስለዚህ የት ነህ አለች የኔ ሚስት እዛን ጊዜ የመጀመሪያ ዲግሪን ኢቲሲ ሰራ ነበር በስነ መለኮትና ክላስ ልንጀምር 15 ደቂቃ ቀርቶናል እዛ አዲስ አበባ እና ኢቲሲ ነኝ ያለሁት ምን ነው የኔ ቆንጆ አልኩ ይሄንን ውሻ አጥፋ ግደል ስለ እምቢ ብለህ በረንዳዬን ደም በደም አደረገው አንተ ነህ ለዚህ ያደረስከው በጣም አዝናለሁ አለች አንድ ጎዳናው የሚባል ውሻ ነበረና እና አንድ ቀን ከቤት ስገባ በቃ ውጣ ቢሉት ዝም ብሎ ጥግ ይዞ እምቢ አለ ከዛ እኔ ስደርስ እንዳልኳቸው አይተውት እስኪ ውሃ ስጡት ምግብ ስጡት ተውት እስኪ ያልኳቸው አደረ በሚቀጥለውም ቀን አደረ በሶስተኛውም ቀን አደረ ፎቶ አንስቼ የኔን ስልክ አስቀምጬ ውሻ የጠፋችሁ በዚህ ስልክ ደውሉ በየፖል ለጠፍኩ እዚሁ አካባቢ ማንም የደወለ የለም ከዛም በኋላ አስከተብኩትና ስም አውጥቼለት ከ3 ወር በኋላ ከጎዳና ነው የገባው ጎዳናው ብየው አብሮ ይኖራል እሷ አትወደውም ልጆቼን እንዳይነክስብኝ አስከትብ ያለው እላለሁ አረ እንደው ይሄ ውሻ ራሱ ጅራት የለውም እኔ ስገባ ጠቅላላ ነው የሚንቀሳቀሰው በቃ ለካ የዚያ ቀን በአጥር ሲሾልክ ጆሮውን ቆርቆሮ ቦድሶት ፈርስቴድ ፈልጎ ነው ወደ በረንዳችን የመጣው ደም በደም ያደረገው በረንዳውን ለዚህ ነው አሁን መክበድ ያለበት የውሻው መጎዳት ነው መክበድ ያለበት ወይስ በመሆኑ የሚወለወለው የበረንዳው በደም መነካት የትኛው ነው መክበድ ያለበት የውሻው አይደለ የኔ ቆንጆ ያካበደችው የትኛውን ነው የበረንዳውን አይደለ እኔስ ማካበድ ያለብኝ የትኛውን ነው የበረንዳውን ከውሻ ጋር ምን ጉዳይ አለኝ እኔ